ቻኮሌት ኬክ እንዴት በድስት በከሰል ላይ በስቶቭ እንዲሁም በጋዝ ላይ መጋገር እንደምንችል ነው የማካፍላችሁ። ቀደም ብላችሁ የሚያስፈልጋችሁ ብረት ወይም ድንጋይ ነው። እኔ ብረት ነው የተጠቀምኩት። በድስት በዚህ መልኩ ታደርጉትና አንድ ጣሳ ውሃ አድርጋችሁበት ድስቱን በዚህ መልኩ ነው የምታገሉት። ከዛ በኋላ 4 የሾርባ ማንኪያ የሚሆን ካካው፣ ግማሽ ኩባያ ስኳርና ግማሽ ኩባያ ወተት ነው የሚያስፈልጋችሁ። ፓውደር ወተትን መጠቀም ይቻላል። እኔ ፓውደር ወተት ነው የተጠቀምኩት። ከዛ በኋላ ያው መጠቀም ያለ መጠቀም ይችላልላችሁ። እኔ ግን ትንሽ ቀንስለታለሁ። ከዛ 2 እንቁላል አስኳሩን ለብቻ ውሃውን ለብቻ ነው የምታደርጉት። አስኳሩን ለብቻ ውሃውን ለብቻ ማድረግ የሚጠቅመው እንቁላሉ ቆንጆ ሶፍት ኬክ እንዲሆንላችሁ ማለት ነው። ከዛ ክሬም እስከሆንላችሁ በደንብ ትመቱትና ግማሽ ኩባያ ዘይት ነው የሚያስፈልጋችሁ። ከዘይቱም ጋር በደንብ አድርጋችሁ ያው ትመቱታላችሁ። ከዛ በኋላ 1 ኩባያ ዱቄት ነው የሚያስፈልጋችሁ። አንድ አይደለም እያረፋችሁ ነው የምታደርጉት። አንድ አይነት ኩባያ ነው የምትጠቀሙ። ልክ በዚህ መልኩ ሲሆንላችሁ እንቁላሉ ውሃውን ክሬም እስከሆንላችሁ በማንኪያ በደንብ ትመቱታላችሁ። ከዛ በኋላ ሁለቱም መቀላቀል ብቻ ነው የሚጠበቅባችሁ። ተበልቶ አይጠብቅም። ሽታው ለየት ያለ ነው። 1 ሻይ ማንኪያ ቤኪንግ ፓውደር። ከቤኪንግ ፓውደሩም ጋር በዚህ መልኩ ካዋሃዳችሁት በኋላ እኔ በዚህኛው ነው የምጋገረው። ነገር ግን የማይቀልጥ ማንኛውም ሳህን መጠቀም ትችላላችሁ፣ ከላስቲክ ውጪ ማለት ነው። ትንሽ ዘይት እንዳይጣበቅባችሁ በዚህ መልኩ ታደርጉታላችሁ ማለት ነው። ያዛ በቀላሉ ያው ኬካችሁ ማድረግ ነው የሚጠበቅባችሁ። እኔ ግን ግማሽ በግማሽ ነው የማደርገው የቻኮሌት ፍሬው ስላለኝ፣ ከሌላችሁ ግን የግድ አይደለም። ከዛ በኋላ እንደምታዩት እንግዲህ ድስቱ በዚህ መልኩ ግሎልኛል ማለት ነው። ድስቱ ታደርጉትና ለ40 እና ለ35 ደቂቃ ግን ድስቱን አትከፍቱት። ከከፈታችሁት ይነፍስበታል፣ ኬክ ሊሆንላችሁ አይችልም ማለት ነው። ሰዓቱ ካልደረሰ ከ20 ደቂቃ በኋላ ሰዓቱን ቀነስ ታደርጉታላችሁ። እኔ ከ40 ደቂቃ በኋላ በዚህ መልኩ ሆኖልኛል። አውጥታችሁ ቀዝቅዞ ከ10 ደቂቃ በኋላ ነው የምትገለብጡት። ወዲያውኑ ከሆነ ግን ይጣበቅባችኋል፣ አይገለበጥላችሁም። እኔ ከ10 ደቂቃ በኋላ በዚህ መልኩ ሆኖልኛል። ተበልቶ አይጠገብም ማለት ነው። እንደምታዩት ትልቅ ኬክ ነው የሆነልኝ። ከዛ ያው መጀመሪያ ላይ የሰራሁትን ካካውን በዚህ መልኩ ነው የምጠቀመው። መጠቀም ያለ መጠቀም ትችላላችሁ። ሁላችሁም በዚህ ደስ የሚል ሰርታችሁ ቤታችሁ ውስጥ ተመገቡ። ብዙዎቻችሁ ትቸኩያለሽ እያላችሁ ነው። ቲክቶክ ላይ ረጅም ቪዲዮ መፖስት ስለማይቻል ነው። ከወደዳችሁት ከቲክቶክ የበታች ዩቲዩብ ሊንክ አለ፣ እሱን ተጭናችሁ ገብታችሁ ሙሉ ቪዲዮውን ረጋ ብላችሁ መመልከት ትችላላችሁ። መልካም እድል።